በጣም በጉጉት ሲጠበቅ የነበረው የኢቲኤፍሲ 02 አድዋ ፋይት ናይት ያው ዛሬ ከሌሊቱ 9 ሰዓት ላይ መጠናቀቅ ችሏል። ያው ጨዋታውን በመክፈቻነት የጀመሩት ብቸኞቹ ሴቶች ዛህራና ያብስራ ነበሩ። ያው ይሄ ፋይት በዛራ አሸናፊነት ተጠናቋል። ከዛ ቀጥሎ የተፋለሙት ሀብታሙና ፍሬዘር ነበሩ። ይሄኛው ፋይት ደግሞ ፍሬዘር የበላይነት ወስዶ አሸንፏል ማለት ነው። ከዛ ቀጥሎ የገቡት ስቲቨን እና ረቢቅ ነበሩ። ረቢቅ ያው ኢቲኤፍሲ 01 ላይ በኖካውት ነበር የጨረሰው ከዱሬሳ ጋር ገብቶ። በዚህኛው ዙር ደግሞ ከደቡብ ሱዳናዊው ጋር ተጋጥሞ እጅግ በሚያስገርም ሁኔታ የኛውንም በኖካውት ጨርሶታል ማለት ነው። ከዛ ቀጥሎ ደሳለኝና ሱራፌል ነበሩ። ይሄ በጣም የሚያምር ፋይት ነበር። በጣም የሚያስገርም ፋይት ነበር። በደሳለኝ አሸናፊነት ነው የተጠናቀቀው። ሌላው እንግዲህ ከዛሬው ምርጥ ፋይቶች መካከል አንዱ የታይሰንና የአብርሃም ነበር። የነዚህ ፍልሚያ በጣም ሲጠበቅ ነበር። ያው ሶሻል ሚዲያ ላይም እንደሚታወቀው ያው በጣም እየተነጋገሩ ነበር። ያው እንግዲህ እንደተጠበቀውም ያው በጣም አዝናኝና በጣም የሚያምር ጨዋታ አሳይተውናል። ያው ውጤቱም ለመገመት ራሱም በጣም የሚያስቸግር ነበር። በዚህኛው አብርሃም ቢያሸነፍም ያው ታይሰን በውጤቱ ደስተኛ አይደለም። መጨረሻ ላይ ያለው ነገር ቢኖር ያው ውጤቱን እኔም እናንተም ታውቁታላችሁ ነበር ያለው። ይሄ ማለት ውጤቱ በትክክል አልተዳኘም የሚል ይመስላል። ያም ሆኖ እስከ 5ኛ ዙር ነበር የሄዱት። በመጨረሻ በአጠቃላይ ነጥብ አብርሃም አሸንፎ የዚህ ፍልሚያ አሸናፊ ሆኗል ማለት ነው። ቀጥሎ ያለው ደግሞ የቢኒያምና የሱባሎ ፋይቶች ነበሩ። ይህም ፋይት በሱባሎ አሸናፊነት ተጠናቋል። ከዛ ቀጥሎ ወደ ኤምኤምኤ ፋይቶች ስንገባ ያው እንደሚታወሰው ንቃተ ህሊና ባለፈው በኢቲኤፍሲ 01 በጆኒ መሸነፉ ይታወሳል። በዚህኛው ዙር ግን ከባለፈው ስህተቱ ተምሮ የመጣ ይመስላል። በጣም ጠንክሯል። በጣም አሻሽሎ ነው የመጣው። ሮቤልም በጣም ጠንካራ ተፎካካሪ ነበር። በስተመጨረሻ ግን ንቃተ ህሊና ወደ መሬት ወስዶ የሮቤል ፊት ላይ በጣም ድብደባ በማድረስ ያው በዳኛው ጨዋታው እንዲያልቅ ተደርጓል ማለት ነው። ይሄኛው ውድድር ንቃተ ህሊና ማሸነፍ ችሏል። በሁለተኛ ዙር ላይ የተደረገ የሚሚ ፋይት ደግሞ የቦይካና የኤድሪስ ነበር። ቦይካ ማለት ያ ጋምቤላው ነው። ኤድሪስ ማለት ደግሞ በባለፈው ኢቲኤፍሲ 01 ላይ አይተነዋል። ያው ግን ይሄኛው ጨዋታ በጣም ባልጠበቀ መልኩ በጣም ፈጣን ጨዋታ ሆኗል። ኤድሪስ ሰው ባልገመተበት ሰዓት ላይ ነው አስተኝቶ በከርኑ ግንባሩ ላይ መጥቶ ያደማው ማለት ነው። በዚህም ኤድሪስ ማሸነፍ ችሏል ማለት ነው። ከዛ ቀጥሎ ያለው የኤሌዘርና የካሌብ ነበር። ይሄኛው ደግሞ በጣም የሚያስገርም ነበር። በጣም አጭሩ ፋይት ልንለው እንችላለን። ከዛሬው ፋይቶች በጣም አጭሩ ይሄኛው ነበር። ኤሌዘር እንግዲህ ኬጅ ውስጥ እንደገቡ ብዙም ሳይቆዩ ነው ያሸነፈው። በጣም ጠንካራ ተወዳዳሪ ይመስላል። ከዛ በጣም ሲጠበቅ የነበረው የጆኒና የሴዶ ነበር። ሴዶና ጆኒ በጣም የተጠበቀ ፋይት ነበር። ሴዶ ከተጠበቀው በላይ ጠንካራ ነበር። ያው ጆኒ እግሩን ሰብራለሁ ብሎት ዝቶ ነበር። ጆኒ ማለት ያው ኢቲኤፍሲ 01 ላይ ሻምፒዮን ነበር። ንቃተ ህሊናን በማሸነፍ እዛ ላይ ነው ኮላውት ያደረገው ሴዶን። ከዛ ሲዘጋጅበት ነበረው። ዛሬ ተገናኝተዋል። እግሩን ካልሰበርኩት ብሎ ጆኒ ባለፈው እግሩን ሳልሰብረው አልወጣም ብሎ ነበር። ዛሬ በተደጋጋሚ እጁን የሴዶን እጅ ለመስበር ሞክሮ ነበር፣ ግን አልተሳካም። ሴዶ ከተጠበቀው በላይ ጠንካራ ነበር። ይሄኛውም ወደ 3 ደቂቃ ከ45 ሰከንድ የፈጀው ፋይት ነበር። በዳኞች ውሳኔ ነው እንግዲህ ጆኒ ማሸነፍ የቻለው። ዳኞች ወስነው ነው። ጆኒም ሴዶም እጅ አልሰጠም። በጣም አሪፍ አጀማመር ነበር። ያው ዳኞች ወስነው በዳኞች ውሳኔ ያሸነፉት። ጆኒ ፋይቱን ካሸነፈ በኋላ እንግዲህ ያስተላለፈው መልእክት ያው ማንኛውም ሰው መግጠም ይችላል የሚል ነበር። ያው በመሃል የማስተር ሀገረ ሰላም ስም ጠቅሶ ነበር። ያው እንግዲህ ወደፊት የምናየው ይሆናል። ከሱ ጋር ይጋጠማል ወይ አይጋጠም ወይ ደግሞ በኢቲኤፍሲ 03 ላይ ደግሞ ማን ከማን እንደሚጋጠም ወደፊት የምናየው ይሆናል። የዛሬው ውጤት ይህንን ይመስል ነበር። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። ሰላም ሁኑ።